አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ የገነት ከድር ቤተሰቦች እንዴት ናችሁ? ሰላም ብያችኋለሁ። ባላችሁበት ዛሬ ምርጥ የሀበሻ ምግብ ይዤላችሁ መጣሁ። ደስ በሚል ማለት ነው። አንዳንድ የውጭ ሀገር ላይ ስንኖር ወይ ደግሞ በስደት ወይ በአረብ ሀገር ስንኖር እንጀራ የምንበላ እንጀራ የምናገኝ ምናምን አይመስላቸውም ኢትዮጵያኖች። አንዳንዱ የማያገኙ ሊኖሩ ይችላሉ። በብዛት በኮንትራት የሚሰሩና ገጠር ላይ የሚሰሩ ሩቅ ከከተማ ወጣ ያለበት ሀበሻ የማይበዛበት ሱቅ የማይበዛበት ሰፈር የሚሰሩ ልጆች እንደ ክፍለ ሀገር ማለት ነው። ኢትዮጵያ ላይ እንደ ክፍለ ሀገር እንደምንለው የሚሰሩ ልጆች ላያገኙ ይችላሉ፣ ወይ በቤታቸው በመጥበሻ ሊጋግሩ ይችላሉ። ግን ደግሞ ከተማ ላይ ኢትዮጵያ ላይ ያለ ነገር ምንም እናት አባት ቤተሰብ መጣት ብቻ ነው እንጂ ከተማ ላይ ምንም የምጠፋ ነገር የለም። ከባዱ ነገር ከቤተሰብ መራቅ ብቻ ነው። አረብ ሀገር ላይ ሆነ ወይ በስደት ዓለም ውስጥ የምታጣው። እዚህ ጋር የጎደኛዬ እኔና ጎደኛዬ አላህ በሰላም ያገናኘን ኢንሻአላህ። በሀገራችን ላይ የምንለያይበት ቀን ነበረና የራት ግብዣ ነበረን። ምግብ ቤት ነበር። ይሄ አዲስ ምግብ ቤት ነው፣ ጅዳ ላይ የተከፈተ አዲስ ምግብ ቤት ነው። ደስ የሚል ነው ምግብ ቤቱ። እዚች ቦታ ቪዲዮ ላይ አላስገባው፣ ምክንያቱም ከኔኛ ጋር ያሉትን ሰዎች ቪዲዮ ላይ ማስገባት ስላልፈለግኩኝ። ምክንያቱም ያለ አንድ ሰው ፍቃድ እኔ ስልኬ ካሜራ መቅዳት ስለምችልና እኔ ሚዲያን ስለምጠቀም ብቻ ዝም ብዬ ካሜራ ሰው ላይ ብድግ ማድረግ ደስ አይለኝም እና ማስፈቀድም ደስ አይልም። በነገራችን ላይ ይደብረኛል እና አፍራለሁ ምናምን። ለዛ ነው ምግባችን ብቻ የቀዳሁትና ብቻ እኔና ጓደኛዬ የምንለይበት ቀን የእራት ገብዣ ነበርና ወጣ ማለት ስላለብን ብቻ ነው በስ ትንሽ ነገር ያደረግነው። ምክንያቱም ቤት ተጠቅመን ነበርና መውጣት ስላለብን ብቻ ወጣን። አዲስ ምግብ ቤት ነው ሄርን ምናምን። እዚህ ጋ ምን አለ በላችሁ፣ ጅምቲ መባል ምግብ አለ እንደ ነጭ ሽንኩርት ምናምን ያለበት ጅምቲ ይባላል። እና ይሄ ጅዳ ላይ ብቻ ነው የሚገኘው። አዲስ ምግብ ነው። ኢትዮጵያኖች ኢትዮጵያ ላይ ያሉት አያውቁትም ብለውኛል። ምክንያቱም ኤምባሲ ላይ የምሰራ ግርማ የሚባል ሰው እንደሰየመ ነግሮኛል። ጅዳ ላይ ብቻ ነው የምታወቀው ይሄ ምግብ ብሎኛል። ልክ አሁን የማነሳው የምታዩት ማለት ነው። እና ይሄ ምግብ የለም ሌላ ቦታ ብሎኛል። ስሙ ጀምቲ። እኔ ደግሞ ግርም ብሎኝ ምን ነው የጅማ ሰው ነው እንደ የሰየመው እንደ ጀምቲ ተባለ ምናምን ብዬ ስጠይቅ ጣሙ ወላሂ በጣም ነው የምጣፍጠው ማሻአላህ ብዬዋለሁ። ሀይ ግርማ ነታቂም እንደ ኤምባሲ ውስጥ የምሰራው እሱ ነው የሰየመው ስሙን ምናምን አሉኝ። በቃ ይሄ የተለየ ነው እና ኢትዮጵያኖች ልመዱ። በጣም ጣፋለው ጣም አለው፣ ይጣፍጣል፣ ጣፋጭ ነው፣ ያቃጥላል። ትንሽ ያኔ ምጥምጣ ምናምን ይጨምራሉ፣ ቃሪያ ይጨምራሉ። ሲሰሩ ነጭ ሽንኩርት እንደ ጥብስ ነው፣ ግን በጣም ለየት ያለ ምርጥ የሆነ በቅቤ ምናምን ያለው ደስ የሚል ነው። እና እዚህ ጋር ጓደኛ የደቡብ ልጅ ስለሆነች ክትፎ ትወዳለች። ለብ የተደረገ ክትፎ አለ፣ ሸክላ ጥብስ አለ፣ ጎመን በስጋ አለ። ደስ የሚል እራት በላን ወላሂ። ከሰው ጋር ስግበላ በጣም ደስ ይላል። አንደኛ በስደትም እንደዚህ ከሰው ጋር ተገናኝታ የሀገርህን ምግብ የምትገባበበት ጊዜ ማግኘቱ ራሱ በጣም ትልቅ ነገር ነው። እና ሁለተኛ ደግሞ ማሻአላህ ምግብ ቤቱ ራሱ ምርጥ ምግብ ነው ያላቸው። ብዙ ምግብ ቤት አለ በጅዳ ላይ። በነገራችን ላይ ሁሉንም ሄጄ ተጠቅሜ አይቻለሁ። ይሄ አዲስ ነው፣ ከተከፈተ 1 ወር ነው ምናምን። ምርጥ ነው ማሻአላህ። እዚህ በዋዲ ላይ ነው። ምርጥ ነው፣ ተመችቶኛል ማለት ነው። እና ብቻ ወደ ጓደኛዬ ልመለስና መቼም ሰው አብሮ ስላልተዋለደ ብቻ ጓደኛዬ ልበላት እንጂ ጓደኛዬ ግማሽ ጎኔ ናት ብላት ደስ ይለኛል። በቃ ያን ከቤተሰቤም አልፋ ግማሽ ጎኔ ናት ብላት ደስ ይለኛል። አላህ ባለችበት ቦታ ይጠብቃት። ሁላችሁም ይሄን ቪዲዮን የምትሰሙ ባላችሁት ሃይማኖት ዱዓ አድርጉላት፣ ጸሎት አድርጉላት። አላህ ይጠብቃት። እኔ ጅዳ እሷ ሪያድ ተለያይተን ሄድን። አግብታ ስለነበረ ባላ መጥቶ ወሰዳት። ከ5 ወር በፊት ሰርጓ ነበረና ያን እንደዚህ ነው ቪዲዮ የሰውን ቪዲዮ ዝም ብዬ ቀድቼ መለጠፍ ስለማልወድ አላመጣሁትም ቪዲዮውን። እና ብቻ ከ5 ወር በፊት ሰርጋ ነበረና አሁን ከ5 ወር በኋላ ባሏ ተመልሶ መጥቶ ይዟት ሄዳ። እኔ ደግሞ ወደ ኢትዮጵያ መግባት ስለምፈልግ እዚህ ቀረሁኝ። ከተወሰነ ወር በኋላ ኢንሻአላህ ሄዳለሁ። ግን በጣም ከፍቶኛል፣ ደብሮኛል። ጓደኛዬ ስለተለየችኝ ምናምን በቃ ጓደኛ አትባልም። ባንዋለድም እህቴ ናት ብላት ደስ ይለኛል፣ ወይ ደግሞ ግማሽ ጎኔ ናት ብላት ደስ ይለኛል። ጓደኝነት ምን እንደሆነ አስረድታኛለች፣ አሳይታኛለች፣ አስተምራኛለች። ጓደኛዬ በእድሜ ትንሽ ናት፣ በልጣታለሁ። 6-7 ዓመት ልበልጣት እችላለሁ። ግን አዋቂ ናት፣ እናት ናት፣ አላቅም ባንኬ ናት። በቃ ባጭሩ ጓደኛዬ
ባንኬ ናት ብላት ደስ ይለኛል። እናት ባንክ በቃ እናት የሆነች ባንክ እና ተለያይተን ሄደች። ያው ኑሮ ነው። ያው አንድ ሰው የራሱን ኑሮ መኖር አለበት። እኔም ደግሞ የራሴን ህይወት መኖር አለብኝ። አላህ ካለ እኔ በቅርቡ ወደ ኢትዮጵያ ሄዳለሁ። እሷ ተለይተኝ ወደ ሪያድ ሄደች። ይሄ ሳምንት ለእኔ በጣም ከባድ ሳምንት ነው እና ሁላችሁም ዱአ አድርጉላት። አላህ ይጠብቃት ባለችበት ቦታ። ከመለያታችን በሶስተኛ ቀን ከቤተሰቧ የሆነ ሰው ሞቶባት በዚህ ባዘን ጊዜ አብረን ባለመሆናችን በጣም ከብቶኛል። አላህ ሰብሮን ይስጣት። ብቻ አላቅም በቃ ይሄ ሳምንት ብቻ ከባድ ነው። እንዴት ብዬ እንደማወራ ራሱ አላቅም። ላወራ የመጣሁት ራሱ ጠፋብኝና ወደ ምግቡ ልመለስ። በነገራችን ላይ ጓደኛዬን ስለመወዳት መለያታችን በጣም ከብዶኝ እስካሁን ቀና ባልኩና ባስታወስኳት ቁጥር ነው ባምፈሰኝና ምንገናኝ አይመስለኝም ተመልሰን እኔ ከአርሲ እሷ ከደቡብ። ለነገሩ ፍቅር ካለው እንኳን አንድ ኢትዮጵያ የሆነው ከሌላ ሀገርም ሰው ይገናኛል። አላህ ሞልቶልን አሟልቶልን ያገናኘን ኢንሻአላህ ያ ረቢ። ብቻ በቃሽ ከዚህ ውስጥ ልውጣና ሌላ ሀገር ላይ ያላችሁ ወይ ደግሞ ቤተሰብ የሆናችሁ ኢትዮጵያ ላይ የምትኖሩ አረብ ሀገር ላይ የምንኖር ወይ ደግሞ በስደት የምንኖር 100% አይደለም የኢትዮጵያን ምግብ የማያገኙት ወይ የኢትዮጵያን ሽሮ፣ በርበሬ፣ ቅቤ ምናምን የማያገኙት 100% አይደለም። ምክንያቱም በብዛት ይገኛል። አሁን ደግሞ በኦንላይንም ማስመጣት ስለሚቻል ኮንትራት የሆኑም አንዳንድ ሰዎች የማይፈቅዱበት ቤት ወይ ደግሞ የኢትዮጵያን ምግብ ሽታ የማይወዱበት ቤት ካልሆነ በስተቀር የትም ይገኛል እና አለ ምግብ ቤት በጣም እየበዛ ነው። እንደውም በጅዳና በሪያድ አካባቢ የሚኖሩት በጣም አለ እና ሌላ ቦታ እንኳን በደንብ ባላቅም አብሶ በጅዳ ላይ አላቅም ከ15 ምግብ ቤት በላይ ነው ያለና እኔም አላቀውም ሊኖር ይችላል እና እናገኛለን። ግን ጣዕም የለውም። እንደ ኢትዮጵያ ምንም የሚጣፍጥ ነገር የለውም። ምክንያቱም ኢትዮጵያ ላይ ፍሬሽ ሆነ ከመሬት አሁን የወጣ ዛሬ ገበሬው አጭዶ ያመጣ ነው የምገዛው። ለምሳሌ ጎመን አዲስ ነው የምገዛው። ድንች፣ ሽንኩርት፣ ቲማቲም ምናምን አታክልት አዲስ ነው። ስጋ አሁን ታርዶ አሁን ይበላል። እዚህ ስጋ ከወር ይቀመጣል፣ ከሳምንት ይቀመጣል። ዶሮ መቼ እንደታረደ አይታወቅም። ኤክስፓርዱን አንዳንድ ጊዜ ሸሪካ ላይ ቻለው ኤክስፓርዱን አንስቶ ሌላ አዲስ የሆነ ወረቀት ስለጥፉበት ሲያዙ ከዚህም በፊት አይቻለሁ እዚህ ሀገር ላይ እና መቼ እንደተሰራ ይሄ ነገር መቼ እንደሆነ አይታወቅም። ምክንያቱም የወረቀት ነገር ነው። ወረቀቱን ሸሪካው እንደፈለገ ላረግ ይችላል። አቅርታ ስለ ጓደኛዬ ሳነሳ ስለከፋኝ በማላዝም የሆነ ነገር መጠጣት አለብኝ እና እንደ ኢትዮጵያ ምንም ጣፍጥ ነገር የለም። ግን ምንም የጠፋ ነገር የለም። እኔ እዚህ ሀገር ጠፋኝ የምለው የምወዳት እናቴ የምወዳት ልጄ በቃ ይሄን ማጣቴ ነው እንጂ ኢትዮጵያ ላይ የሚበላ ነገር ምናምን የኢትዮጵያ ምግብ ወይኔ ልጄ እንጀራ ሳትበይ ወይኔ እንጀራ ምናምን እንደምባለው አይደለም። በቃ የእንጀራ አምሮት ምናምን የለኝም። እንደው ይቅርታ እንደውም እንደ ኢትዮጵያ አይጣፍጥም እንጂ እዚህ ነው ያለ። ወላሂ እዚህ ነው ያለ በብዛት እንደ ኢትዮጵያም ውድ አይደለም፣ መርካሽ ነው። በዚህ ሀገር ገንዘብ ስታይ ብሩን ወደ ኢትዮጵያ ሳዞሩ አይደል ሳይሆን በዚህ ሀገር አኳያ ሳስብ ብሩ ራሱ ርካሽ እዚህ ነው ማለት ነው። እዚህ ነው የሚገኘው። እዚህ ነው ሰው ራሱ እንትን ያለው ረህማ ያለው እና ለመገባበዝም የሆነ ስበላም በረካ ያለው እዚህ ነው። በነገራችን ላይ ይሄ አሁን ኢትዮጵያ ላይ አላውቅም 4 ምግብ ነው መሰለኝ ያዘዝነው እኛ 6 ነን 7 ነን እንደዛ ነን መሰለኝ 7 ነን። አስቡ ለ7 4 ምግብ ከባድ ነበርና ወላሂ ተርፎ ይዘን ነው ማለት ነው። ሰፈር ይደረጋል። ከተረፈ ምግብ ሰፈር ያድርግ ብላ በሳህን ይዘት ትገባለህ። በሳህን በንጹህ ሳህን በአዲስ ሳህን ይደረግላል። ይዘት ትሄዳለህ። አሁን እዚህ ጋር ጭማሪ ያዘናል እየጠበቅን ነው። ነጭ ጥብስ አዘን ማለት ነውና ኢትዮጵያ ላይ ቢሆን ለምን እንደሆነ ባላቅም ሱብሃንአላህ አሁን ለምሳሌ ከሰው ብዛት እንጀራው ጭማሪ መሆን አለበት። 8 ሰው ከሆነ የሚበላ ቢያንስ እንጀራው 10 መሆን አለበት። እዚህ ደግሞ የሚበላው 6 ሰው ከሆነ እንጀራው 4 ወይ 3 መሆን አለበት። አያልቅም። በረካ አለው ሱብሃንአላህ። እና ያው አገሪቷ ዱዓ ካላት አንፃርም ይሁን ብቻ አላቅም። ወቀርታ ምንም ማድረግ አልችልም። ያው ሳል ስለሆነ እና በረካ አላት አገሪቷ ራሱ በረካ ስላላት ምግቡ ራሱ ተበልቶ አያልቅም። እና በቃ በስደት ዓለም ውስጥ ያጣ ነው በቀላሉ
እናትም ከእናታችን መራቅ ከልጆቻችን ወይ ደግሞ ባል አላቸው ከባላቸው መራቅ ከቤተሰብ በቃ በአራት ነጥብ ከቤተሰብ ከሀገር ፍቅር እንጂ ከምበላ ከምጠጣ ምንም ከኢትዮጵያ የናፈቀን ቤተሰቦቻችን የለም። አታስቡልን እስክንመጣ ማለት ነው። እና ይሄው የጓደኛዬ ሻንጣና ምግብ ቤቱ ይሄን ይመስላል። እና ጅዳ ላይ ያላችሁ እዚህ ሄዳችሁ መመገብ ትችላላችሁ ማለት ነው። ወላሂ በጣም ምርጥ ቦታ ነው። ያከራያሉ ምናምን ለሰርግ ለተለያየ ድግስ ላለባቸው አጠር ላለ ድግስ ምናምን ደስ ብሎኝ ነው። ቦታው በጣም ነው የተመቸኝና 2 ቀን ሄጃለሁ። አዲስ ነው ማለት ነው። በዋዲ ነው ቦታው። ስሙ በእንግሊዘኛ ስለሆነ ጠፍቶኛል። አሁን እኔ ምንድነው እንዳትሉኝ ኮመንት ላይ ጽፍላችኋለሁ። ረዘም ያለ እንግሊዘኛ ነው። ናት ላይ ምናምን መሰለኝ ብቻ አላውቅም እና ረስቼዋለሁ። ይሄን ይመስላል እና መርቁኝ፣ ዱአ አድርጉልኝ። ጓደኛዬ ራቀችኝ። በነገራችን ላይ በጓደኛዬ ሰበብ ደቡብን ሁሉ ወድጃለሁ።